ልጅ ይችላል ማርያም የሚያመጣቸው ሰዎች ወንድም ጥላ እንዳይበሰብስሽ አባቴ እንዳይበሰብስ ምናምን ትላለህ እንዴ? ሰው መርከብ የሚያክል ጫማ ይዘህ መጥተህ አባ ስራ ነው ቀልድ ነው ያስከው? ስራዬንማ ምን ትነግረኛለህ? ጥርሴ ያልነቀል ብሎኝ እንጂ ጥርሴን የነቀልኩበት ሙያዬ ነው። በቃ አባቴ ያፈጠና አድርገሽ ይጮክላለሁ። ይሰራል፣ ፏ ተደርጎ ነው የሚሰራው። ፈድሜ ነው መሰራልሽ ብራዘር። ወደ ፋብሪካ ነው የምመልሰው። ምንድነው ገመዱ ደግሞ? ስማ አንደኛም በቁልፍ ብትቆልፈው አይሻልም? በጋን ነገር ውድ ናት። ለዛ እኮ ናት። ዝም በል ውድ ነው ይላል እንዴ? እየጨሰ እኮ ነው። እግር እስኪጨስ ነው እንደ ጫማ የምታረገው? አባ ስራ ምናምን በትበት ዝም በል። የምን አባ ስራ ነው? ቦጆ እስከ እንደዚህ እስክትግማማ ነው እንደ ጫማ የምታረገው? ስማ ምን አይነት ድምጽ ነው የሚያወጣው? እስጢፎ ራሱ እንደዚህ አይነት ድምጽ የለውም እኮ ብራዘር። ኧረ አባ አረጋጊው። ኧረ በእናትህ ወደዛ በእናትህ እየጨሰ እኮ ነው። እረፍት ይፈልጋል እኮ። ስማ ይቀዝቅዝልህ እስኪ ትንሽ። አቤት 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 ነዶ ነበር እኮ። ስማ ሞተር ክፍል አረኮ እኮ። ምንድነው? ቆይ ጫማ ካልገማ አትገዛም እንደ ጫማ ካልሸተተ አትገዛም? ሶሎ ኖ ሶነ ጫማ ይዘህ ትመጣለህ እኔ ላይ። ምንድነው? በእናትህ ዘንድ በ20 ብር ሽንት ቤት ልታስወለውለኝ፣ በብር ቦይ ልታስጠርገኝ። ቦይ አቤት 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 አቤት። ይሄ እኮ ያሸልማል እኮ የእግር ግማት። አውሮፓ ቢሆን ያሸልማል እኮ ወንድሜ። ተነስተህ